ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ደህና ነኝ፣ እግዚአብሔር ይመስገን። ድቦራ ነኝ። እንኳን በደህና ወደ ኬሞቱብ ቻናል መጣችሁ። ከኔ ጋር የነበራችሁ ሀሳባችሁን የምትገልጹልኝ ሁላችሁንም ከልብ አመሰግናለሁ። እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁት እንኳን በደህና መጣችሁ። እንግዲህ ኬሞቱብ ቻናል አፋን ኦሮሞን የሚያስተምር ቻናል ነው። አፋን ኦሮሞን በአማርኛ፣ አፋን ኦሮሞን በእንግሊዝኛ እንዲሁም ደግሞ በአፋን ኦሮሞ የተሰሩ የተለያዩ ቪዲዮዎችን ታገኛላችሁ። እንኳን በደህና መጣችሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ በየጊዜው የሚለቀቁ የአፋን ኦሮሞ ትምህርት ቪዲዮዎች እንዲደርሳችሁ የደወል ምልክቷን መጫን እንዳትረሱ። እንዲሁም ደግሞ የቴሌግራም ቻናላችን የፌስቡክ ፔጃችንን በመቀላቀል እዛ ላይ የሚለቀቀውን የአፋን ኦሮሞ ትምህርት በቀላሉ ማግኘት ትችላላችሁ። የቴሌግራም ቻናላችንን የፌስቡክ ፔጃችንን ታች ዲስክሪፕሽን ቦክስ ላይ እንዲሁም ደግሞ የመጀመሪያ ኮሜንት ላይ ሊንኩን ታገኛላችሁ። እዛ ላይ ፎሎ በማድረግ በቀላሉ ማግኘት ትችላላችሁ። ዛሬ የምናየው አፋን ኦሮሞን በአማርኛ የሚቀጥለው ክፍል ነው። ከዚህ ክፍል በፊት ያለውን ቪዲዮዎች ያላገኛችሁ ዲስክሪፕሽን ቦክስ ላይ እንዲሁም ደግሞ የመጀመሪያ ኮሜንት ላይ ፕሌሊስቱን ታገኛላችሁ። እዛ ላይ መከታተል እንዳትረሱ። ዛሬ የምናየው ቁቤወን አፋን ኦሮሞ የአፋን ኦሮሞ ፊደላትን ነው። ብዙዎቻችሁ ጠይቃችሁኛል። ከዚህ በፊት ሰርቻለሁ ቁቤ አፋን ኦሮሞ። አሁንም በድጋሜ ቁቤወን አፋን ኦሮሞ እናያለን ማለት ነው። ቁቤወን አፋን ኦሮሞ የአፋን ኦሮሞ ፊደላት። ቁቤ ፊደል፣ ቁቤወን አፋን ኦሮሞ የአፋን ኦሮሞ ፊደላት። ቁቤ ፊደል፣ ቁቤ ፊደል። ቁቤወን አፋን ኦሮሞ ሶዶሚ ሰዲዳ። ይህ ማለት የአፋን ኦሮሞ ፊደላት 33 ናቸው ማለት ነው። ቁቤወን አፋን ኦሮሞ ሶዶሚ ሰዲዳ። የአፋን ኦሮሞ ፊደላት 33 ናቸው። በአፋን ኦሮሞ ውስጥ 33 ፊደላት አሉ ማለት ነው። በአፋን ኦሮሞ ውስጥ 33 ፊደላት አሉ። አፋን ኦሮሞ ኬስ ቁቤወን ሶዶሚ ሰዲቱ ጅሩ ጀቹudha። ቁቤወን አፋን ኦሮሞ ሶዶሚ ሰዲዳ። የአፋን ኦሮሞ ፊደላት 33 ናቸው። ቁቤወን አፋን ኦሮሞ ሶዶሚ ሰዲዳ። የአፋን ኦሮሞ ፊደላት 33 ናቸው። እነዚህ 33ቱ ፊደላት ተነባቢና አናባቢ ይባላሉ። ተነባቢ ማለት ዱብፈማ፣ አናባቢ ማለት ደግሞ ዱበቺፍቱ። በአፋን ኦሮሞ ተነባቢ የሚባለው ዱብፈማ፣ አናባቢ የሚባለው ደግሞ ዱበቺፍቱ ነው። ዱብፈማ ማለት ተነባቢ፣ ዱበቺፍቱ ማለት አናባቢ። ተነባቢ ዱብፈማ፣ አናባቢ ዱበቺፍቱ። በአፋን ኦሮሞ ፊደላት ውስጥ 28 ተነባቢዎች አሉ። በአፋን ኦሮሞ ፊደላት ውስጥ 5 አናባቢዎች አሉ ማለት ነው። 28 ተነባቢ፣ 5 አናባቢ። ዱብፈማ ዲግደሚ ሰዴት፣ ዱበቺፍቱ ሸን። በአፋን ኦሮሞ ውስጥ ተነባቢ 28 አናባቢ 5 ናቸው ማለት ነው። እነዚህ ተነባቢ የሚባሉ ፊደላት ለሁለት ይካፈላሉ ማለት ነው። እነሱም ዱብፈማ ቄንጤ፣ በአፋን ኦሮሞ ዱብፈማ ቄንጤ፣ ዱብፈማ ደቻ ይባላሉ። ዱብፈማ ቄንጤና ዱብፈማ ደቻ ይባላሉ። እነዚህ ዱብፈማ የሚባሉት ተነባቢ የሚባሉት 28ቱ ተነባቢዎች ለሁለት ይካፈላሉ ማለት ነው። ዱብፈማ ቄንጤ እና ዱብፈማ ደቻ ይባላሉ ማለት ነው። ዱብፈማ ቄንጤ የሚባሉት እነዚህ ናቸው። ዱብፈማ ቄንጤ የሚባሉት አንዳንድ የሆኑ ተነባቢዎች ማለት ነው። ዱብፈማ ቄንጤ ይባላሉ በአፋን ኦሮሞ። እነሱም አንዳንድ የሆኑት ተነባቢዎች አንድ የሆኑ ተነባቢዎች እነሱ በአፋን ኦሮሞ ዱብፈማ ቄንጤ ይባላሉ። እነሱም ባ፣ ባ፣ ጫ፣ ጫ፣ ዳ፣ ዳ፣ ፋ፣ ፋ፣ ጋ፣ ጋ፣ ሃ፣ ሃ፣ ጃ፣
ጃ ካ ካ ላ ላ ማ ማ ና ና ፓ ፓ ቃ ቃ ራ ራ ሳ ሳ ታ ታ ቫ ቫ ዋ ዋ ጣ ጣ ያ ያ ዛ ዛ እነዚህ አንዳንድ የሆኑ ተነባቢዎች በአፋን ኦሮሞ ዱብፈማ ቄንጤ ይባላሉ። እነሱም 21 ናቸው ማለት ነው። ዱብፈማ ደቻ የሚባሉት ደግሞ 7 ናቸው። ዱብፈማ ደቻ ድርብ ተነባቢዎች እነሱ ደግሞ 2 የሆኑ ተነባቢዎች 7 ናቸው። በአፋን ኦሮሞ ውስጥ ዱብፈማ ደቻም አለ። ዱብፈማ ቄንጤና ዱብፈማ ደቻ እነሱም ዱብፈማ ቄንጤ የሚባሉት 21 ናቸው። ዱብፈማ ደቻ የሚባሉት ደግሞ 7 ናቸው። እነዚህ ምንድናቸው? ሁለቱም ዱብፈማ ይባላሉ፣ ተነባቢ ይባላሉ ማለት ነው። በአጠቃላይ 28 ተነባቢዎች አሉ። እነዚህ 28 ተነባቢዎች ደግሞ ለሁለት ይካፈላሉ ማለት ነው። እነሱም ዱብፈማ ቄንጤ፣ ዱብፈማ ደቻ በአፋን ኦሮሞ ዱብፈማ ቄንጤ እና ዱብፈማ ደቻ ይባላሉ። ዱብፈማ ደቻ የሚባሉት ድርብ ተነባቢዎች 7 ናቸው። እነሱም ቻ ቻ ጣ ጣ ኛ ኛ ፓ ጳ ሻ ሻ ጻ ጻ ዣ ዣ እነዚህ ዱብፈማ ደቻ ይባላሉ። ወርኩን ቁቤ ዱብፈማ ደቻ ጀደሙ። የሚቀጥለው ደግሞ ዱበቺፍቱ ማለት አናባቢዎች ደግሞ 5 ናቸው። በአፋን ኦሮሞ ውስጥ 5 አናባቢዎች አሉ። እነሱም አ አ ኤ ኤ ኢ ኢ ኦ ኦ ኡ ኡ እነዚህ አናባቢዎች ይባላሉ። በአጠቃላይ በአፋን ኦሮሞ ውስጥ 33 ፊደላት ይገኛሉ ማለት ነው። 28 ተነባቢና 5 አናባቢዎች ማለት ነው። የአፋን ኦሮሞ ፊደላት ሲጻፉ እንደዚህ ነው የሚጻፉት። በቀይ የተጻፉት አናባቢ የምንለው 5 ናቸው። አናባቢ የሚባሉት በአፋን ኦሮሞ ዱበቺፍቱ ይባላሉ። በግሪን ከለር የተጻፉት ደግሞ ተነባቢ የሚባሉት ናቸው። ተነባቢ በአፋን ኦሮሞ ዱብፈማ አ ባ ጫ ዳ ኤ ፋ ጋ ሃ ኢ ጃ ካ ላ ማ ና ኦ ፓ ቃ ራ ሳ ታ ኡ ቫ ዋ ጣ ያ ዛ እነዚህ 26 ናቸው። አናባቢና ተነባቢ 26 ናቸው። እነዚህ ደግሞ ድርብ ፊደላት በአፋን ኦሮሞ ቁቤ ደቻ ይባላሉ። እነሱ ደግሞ 7 ናቸው። እነዚህ ቁቤ ደቻ የሚባሉት ወይም ደግሞ ድርብ ፊደላት ከተነባቢ ነው የተወሰዱት። ስለዚህ ተነባቢ ናቸው እነሱ። ስለዚህ 7 ድርብ ፊደላትና 21 ተነባቢዎች ስላሉ በአጠቃላይ ተነባቢ የሚባሉት 28 ናቸው ማለት ነው። እነዚህ ደግሞ
ቻ፣ ጣ፣ ሻ፣ ኛ፣ ጳ፣ ጻ፣ ዣ። እነዚህ ድርብ ፊደላት ወይም ደግሞ በአፋን ኦሮሞ ቁቤ ደቻ ይባላሉ። በአጠቃላይ ዱብፈማ ቄንጤ የሚባሉት አንዳንድ የሆኑ ተነባቢዎች እነሱ በቁጥር 21 ናቸው። ዱብፈማ ቄንጤ የሚባለው 21 ናቸው። ዱብፈማ ደቻ የሚባሉት ደግሞ በቁጥር 7 ናቸው። ስለዚህ በአፋን ኦሮሞ ውስጥ ዱብፈማ ቄንጤ 21፣ ዱብፈማ ደቻ 7፣ ዱበቺፍቱ 5፣ በአጠቃላይ 33 ፊደላት አሉ ማለት ነው። 28 ተነባቢና 5 አናባቢዎች ይገኛሉ ማለት ነው። የዛሬ ትምህርቴ ይሄን ይመስል ነበር። እንደጠቀማችሁ ተስፋ አደርጋለሁ። ለጓደኞቻችሁ ሼር ማድረግ እንዳትረሱ። ጥያቄ፣ ሀሳብ ካላችሁ ኮሜንት ላይ መጻፍ እንዳትረሱ። በሚቀጥለው ደግሞ በእነዚህ ፊደላት ቃላትን እንሰራለን ማለት ነው። ለጓደኞቻችሁ ሼር ማድረግ እንዳትረሱ። በሚቀጥለው በሌላ ትምህርት እስክንገናኝ ሰላም ሁኑ።